ስለ ሴጋ ፕሊስ ኦኬ ኬት ልጀምር። አንዳንድ ሰዎች ስትረስን ዝቅ ማድረጊያ ይላሉ። አንዳንድ ሰዎች ግንኙነት ላይ ያለኝን ጉብዝና መፈተሻ ይላሉ። አንዳንድ ሰዎች ጀስት ግንኙነት ማድረግ ስለማልችል ሴት ጋር መቅረብ ስለማልችል ስለምፈራ ምናምን ይላሉ። ጭንቀትን አራግፋለሁ ብሎ ሴጋ መምታት የጀመረ ሰው ሴጋ ራሱ ማለት ነው ጭንቀት እየፈጠረበት ይመጣል። ስፒሪቹዋሊ መንፈሳዊ ምርብሽ ስለሚያደርገው ማለት ነው። ግንኙነት ላይ ያላችሁ ነገር መፈተሻም አይሆንም፣ እሱን ተውት። ከዛ በኋላ ደግሞ ከሴት ጋር ብዙም ስለምፈራ ሴጋ በመምታት ራሴ እንትን አደርጋለሁ። ሴት አጠገብ እንዳትደርሱ ነው የሚያደርጋችሁ። እዚህ ምንም አይሰራላችሁ ማለት ነው። ሁለተኛ ደግሞ ሴጋ ለረጅም ጊዜ የመታችሁና የስንት ጊዜው ነው የምትመቱት የሚባል ነገር አለ። እሱስ ደረጃ የደረሳችሁ ሰዎች አሉ። እናንተ በትክክል ፕሮፌሽናል የሆነ ሄልፕ ያስፈልጋችኋል። ሜቢ ወይም በሃይማኖት የሚያግዛችሁ ሰው ያስፈልጋችኋል፣ ወይም ደግሞ በትክክል ስነ ልቦናዊ አማካሪ ሊያስፈልጋችሁ ይችላል ማለት ነው። ሴጋ መምታት ሱስ ውስጥ የነበራችሁ ወይም ያላችሁ አሁኑኑ ብታቆሙት ይሻላል። ሰው ሆርሞን ያዛባል፣ ደም ስር ያበላሻል፣ ጡንቻ ያሳሳል፣ ነርቭ ይገላል፣ ብዙ አይነት ነገሮችን የሚያመጣው ማለት ነው። ስለዚህ እዛ ደረጃ ደርሳችሁ ስንፈተ ወሲብ ከማምጣቱ በፊት ብታቆሙት መልካም ይመስለኛል። ኦኬ ደግሞ ስንፈተ ወሲብ ያመጣባችሁ ሰዎች ደግሞ መታችሁ ቼክ ተደርጋችሁ እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።